ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ያዱቱ ተከታታዮች ሁሉ ሰላም ሁሉ አማን ከኔ ጋር ሁሉ አማን ሁሉ ሰላም እግዚአብሔር ይመስገን አዱ ዩቲዩብ ነኝ ከዱባይ እንግዲህ አዳነች ኢንተርናሽናል ስፔሻል ፉድ በተለያዩ ምግቦች ባህላዊ ዘመናዊ በሆኑ ምግቦች በየጊዜው ለእናንተ ይጣቅማል ያልነውን ኢዘን ከች በኮረካንች እንላለን ማለት ነው ሰላም ለኢትዮጵያ ፍቅር አንድነት ለህዝባችን እያለን እንግዲህ አባኮትን እጆን መታጠቡና አካባቢውን ንጹህ መሆኑን እንዲሁም ደግሞ የሚሰሩበት ዕቃ ንጹህና ደረቅ መሆኑን እንዳይረሱ እያለን ዛሬ የከቢሰ የልዩ የሆነ አሰራር ይዘን መተናል ማለት ነው እንግዲህ ከቢሰ አሰራር ባለፈው ቪዲዮ እንደሰራሁላችሁ ከታች ስክሮን በማድረግ ታገኙታላችሁ ማለት ነው ከቢሰ ምንድነው ምን አይነት ምግብ ነው የምን ባህል ምግብ ነው ወይስ ምንድነው የሚለው ቀደም ባለ የዩቲዩብ ቻናላችን ላይ ከሀ እስከ በ አለ ማለት ነው እስከ መጨረሻ አሰራሩ ዛሬ ደግሞ ለየት ያለውን እንግዲህ የቴብል ከቢሰ በእንዲህ አይነት መልኩ እየሰራን እንገኛለን ማለት ነው ከቢሰ በጣም የተለያዩ መንገዶች አሉት ከቢሰ በጣም እጅግ ጤና ሰጪ ጉልበት ሰጪ ጠጋኝ የሆነ ምግብ ነው ምክንያቱም አሰራሩ ገፍ ያደርጋል ሀገራችን እንዴት ነው አንዳንዴ ገብስ ከገብስ በሱ ከገብስ የተለያየ ነገር ይሰራል አይደለ ይሄ ደግሞ ልክ እንደዛ በጣም ጠጋኝ ነገር ነው ምክንያቱም አሰራሩ የሚገቡ ግቦች ለጤንነትም ሆነ ለራስ በጣም አስፈላጊ ናቸው ኃይል ሰጪ ነው ጉልበት ሰጪ ነው እንዲሁም ደግሞ ጠጋኝ ነው ማለት ነው እንዲሁም ደግሞ ከጣፋጭ ምግቦች በዱባይ ውስጥ ከባህሉ ጣፋጭ ምግባቸው አንዱ ታዋቂው የሆነው ከቢሰ እንግዳ በሚመጣ ሰዓት ወይም ደግሞ የሆነ በዓል በሚኖራቸው ሰዓት የሚሰራ የባህላቸው ጣፋጭ ምግብ ነው ታዲያ ይሄ ከቢሰ አሰራሩ የታገኙታላችሁ የዩቲዩብ ቻናላችን ላይ ቀደም ሲል አሰራሩን አስቀምጬላችኋለሁ ማለት ነው ዛሬ ለየት ያለ በዲዛይን ስለምሰራው ነው ይዤላችሁ የመጣሁት ከቢሰ በዚህ አጋጣሚ ሲሰሩት እጅግ በጣም ጥንቃቄ የሚፈልግ ምግብ ነው አደራምላችሁ ነገር ቢኖር የውሃ ጨማመራችሁ የስኳሩ የቂቤው የተለያዩ ለሱ የሚጨምሩት ነገሮች ጥንቃቄ ይፈልጋል ማለት ነው የኔ ውዶች ምክንያቱም እያንዳንዱ ነገር ያለ ጥንቃቄ ከሰራ ነው መበላሸቱ አይቀርም ስቴፕ የሚባል ነገር አለ ስቴፑን ጠብቀን ወይም ደግሞ ሚዛኑን ጠብቀን መስራት ግድ ይለናል አንድ ነገር ስንሰራ ዝም ብለን የነቶሎ ቤት ግድግዳው ሰንበሌጥ ካደረግነው ችግር ይፈጥራል ማለት ነው ስለዚህ በዚህ አይነት መልኩ እንዲህ አስውበን የጻል ልጅ ጡጦ እንሰራለን በከቢሰ ማለት ነው የጻል ልጅ ጡጦ እንሰራለን ማለት ነው እንደምታዩት እጅግ በጣም ደስ ይላል እውነቴን ነው የምላችሁ ጣፋጭም ነው ጠጋኝ ነው ይሄ ደግሞ ጆስ ህንድ ይባላል ጆስ ህንድ ማንኛውም ሱፐር ማርኬት ላይ ታገኙታላችሁ ማለት ነው በጣም አሪፍ ነገር ነው ነስነስ ታደርጉበታላችሁ ማለት ነው ሳይበዛ በመጠኑ ስለዚህ እርሱም በየቤቱ ሰርተው ይሞክሩት በጣም ደስ የሚል ነገር ነው የሱ ማባያ ደግሞ ሻይና ቡና ነው በሌላ እስከምንገናኝ ደህና ሁኑ ወዳችኋለሁ ሰብስክራይብ ማድረግ ኮሜንት መጻፍ ሐሳብ አስተያየት እንዳይለዩ አዱ ዩቲዩብ ነኝ ከዱባይ